ከበረድ ይልቅ ይነጻል ይላል። ስክሪኑ ላይ ትመለከቱታላችሁና የጌታ ዙፋኑ ላይ የተቀመጠው ጌታ ልብሱ ከበረዶ ይልቅ መንጻቱ መጎናጸፊያውም ከፀሐይ ይልቅ ሲያበራ ማየቱ በኋላ ዘመን በቅድስት ድንግል ማርያም ማህፀን የሚያድረው አካላዊ ቃል ክርስቶስ ንጹሐ ባህሪ መሆኑን ሲያመለክት ነበር። አስቀድሞ ተገልጦለታል። ይኸውም ሊታወቅ እንግዲህ ጌታችን ከቅድስት ድንግል ተወልዶ በምድር ላይ ተመላልሶ ሲያስተምር የማቴዎስ ወንጌል ምዕራፍ 17 ቁጥር 2 ላይ ተመሳሳይ ቃል እናገኛለን። ታቦር ላይ ጌትነቱን ሲገልጥ ወአብርሃ ገጹ ከመፀሐይ ፊቱ እንደ ፀሐይ አበራ ወአልባሲ ሁኒ ሆነ ጻዕዳ ከመበረድ ልብሱም እንደ በረዶ ነጭ ሆነ በማለት ማቴዎስ 17 ቁጥር 2 ላይ ገልጾታል። ለሄኖክ አስቀድሞ የተገለጠው ጌታ በኋላም ለዮሐንስ በዚሁ ክብሩ ሲገለጥ በዮሐንስ ራእይ ምዕራፍ 1 ቁጥር 16 ላይ ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ በማለት ይገልጣል። አሁን ሄኖክ የተመለከታት ያቺ የምስጋና ቤት ወይም ዓለመ ፈጣሪ ሆና የተገለጠችው በውስጧም ረጅም ዙፋን ያለባት ቤት የኪሩቤል ቃል በውስጧ ይሰማ እንደነበረ እመቤታችንም እውነተኛውን ፀሐይ ጽድቅ ንጹሐ ባህሪ ጌታን ጸንሳ ሳለ መላእክት በማህፀኗ ቅዱስ 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 እያሉ ሲያመሰግኑ አንገቷን ዘልስ አድርጋ ሀገረ እግዚአብሔር ናትና ሀገር መንፈሳዊት ናትና ትሰማ እንደነበረ መጻሕፍት ያስተምሩናል። ወታደን ድንግል ርዕሳ እንገለጠርሳው ትሰማ ቃለ መላእክት ይላል። ቅዱስ 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 የሚለው የመላእክት ምስጋና የመላእክት ቃል ታደምጥ በማለት ሊቃውንት አባቶቻችን አስተምረዋል። ምክንያቱም ሄኖክ የተመለከታት ያቺ ቤት በውስጧ የኪሩቤል ቃል ይሰማባት እንደነበረ ገልጧል። እና ምን ይላል? ወደዚህ ቤት ከመላእክትም ወደ እርሱ መግባት ከደቂቀ አዳምም ያንሳት ማየት እንደማይችል ሁሉ በማህፀነ ማርያም አምላክ ሰው የሆነበትን ምስጢር ከፍጡራን ወገን ማን ሊረዳው አለመቻሉን ያሳያል። ይሄ በጣም ረቂቅ ምስጢር ነውና ምስጢረ ስጋዌ ብዙዎቹን አስደንቋል። ለዚህ ነው ሊቃውንት ድንግል ወለደቶ ለፈጣሪሃ